እውነቱን ነው የምነግራችሁ። በአማራ ህዝብና በትግራይ ህዝብ መካከል አለመተማመን እንዲፈጠር እያደረገ ያለው ቲፒኤልኤፍ ነው። ወልቃይት የኔ ነው እያለ ወልቃይትን አምጡ እያለ ይሄንን የሚል አካልን የአማራ ፖለቲካ ማህበረሰብ እንዴት ሊያመን ይችላል? ምን ነው እያለ እንነጋገርበት እንኳን እኮ አይልም። ኦኬ ጉዳይ አናንሳው ለጊዜው። ዋናው ጉዳያችን አሁን አገዛዙ ላይ ነው፣ ብልጽግና ላይ ነው፣ ጠቅላይ ሚኒስቴሩ ላይ ነው። ሁለታችንን ከፋፍሎ እየጎዳን ያለው እሱ ስለሆነ እሱ ላይ እናተኩርና ከዛ በኋላ ይሄ የጋራችን ጉዳይ ላይ እንነጋገራለን እንኳን እኮ አይልም። ለሌሎቹ ምንድን ነው የሚላቸው? ዋናው ጠላታችን የህልውና አደጋ የሆነባችሁ ብልጽግና ነው ይላቸዋል። እሱ ደግሞ ዋነኛው አጀንዳዬ ወልቃይትን ማስመለስ ይላል። ቲፒኤልኤፍ ነው በአማራ ህዝብና በትግራይ ህዝብ መካከል አለመተማመን እንዲኖር ያደረገው። በነገራችን ላይ ዛሬ ብቻ አይደለም፣ ከበፊትም ጀምሮ በትግራይ ህዝብና በአማራ ህዝብ መካከል አሁን ያለውን አይነት ስንጥቅ የፈጠረው ቲፒኤልኤፍ ነው። የአማራውን ማህበረሰብ የትግራይን ህዝብ ጨቋኝ አድርጎ በመሳል ይሄ ጨቋኝ የተጨቋኝ ትርክት ተፈጥሮ ሌላው እንኳን ለምሳሌ ኦነግ ምናምን ብትወስድ ሁለቱንም አብሮ ነበር ጨቋኝ የሚያደርጉት። አቢሲኒያ በሚል ቲፒኤልኤፍ ነው ይሄንን ብሎክ ከፍሎ አማራውን ጨቋኝ ትግራይዋዩን ደግሞ ተጨቋኝ አድርጎ ይሰራል። አንዳንድ ገለልተኛ የሚመስሉ ነገር ግን ለቲፒኤልኤፍ የሚያደርጉ ሰዎች የፌዴራል መንግስት እየተጠቀመበት ይላሉ። እየተጠቀመበት ቢሆን እውነት ለመናገር ያንን ለማለት ችግር አልፈራም። ችግር የለብኝም። እኔ መንግስትን አስፈላጊ ከሆነ ለመተቸት ችግር የለብኝም። ምንም የሚያገናኘኝ ነገር የለም ከመንግስት ጋር ምንም። ነገር ግን ትክክለኛው ችግር መንግስት ሳይሆን ቲፒኤልኤፍ ስለሆነ ቲፒኤልኤፍ ነው በአማራ ህዝብና በትግራይ ህዝብ መካከል ችግር ፈጣሪው ቲፒኤልኤፍ ነው። እሱን ይዘህ ሁለቱን ማህበረሰብ በፍጹም እንዲተማመኑ ማድረግ አይቻልም። ዛሬም የሰጠው መግለጫ ይሄንን ነው። አንዱ አሁን ትዕዛዝ ነው። በቃ ወልቃይት እንዳይመጣ እያደረገብኝ ያለው የፌዴራል መንግስት ነው የሚል ነው። ተፈናቃዮች ተቋማዊ በሆነ አይነት መንገድ ይላል። ተቋማዊ በሆነ አይነት መንገድ ማለት ይሄን ጌታቸው በሚሄዱበት መንገድ ሳይሆን ኢንፎርማል በሆነ መንገድ ሳይሆን ትግራይ ክልል ላይ ምን አለ? ጊዜያዊ አስተዳደሩ አለ። ትግራይ ክልል ላይ ምን አለ? የፕሪቶሪያ ስምምነት ተስማሚ አካል አለ። ከነዚህ አካል ጋር በሚኖር ግንኙነት ነው ተፈናቃዮች መመለስ አለባቸው የሚሉት ፒኤልኤፍ ተቋማዊ በሆነ መንገድ የሚል ለዛ የዛሬው መግለጫ ተቋማዊ በሆነ አይነት መንገድ ተፈናቃዮች እንዲመለሱ እነ ጌታቸው ረዳ እያደረጉት ላለው ጥረት ምላሽ ነው ማለት ነው። እነሱ እየሄዱበት ያለው መንገድ ተቋማዊ አይደለም። የፌዴራል መንግስት እየሄደበት ያለው መንገድ ተቋማዊ አይደለም፣ መደበኛ የሆነ አካሄድ አይደለም። የፕሪቶሪያ ተስማሚውን ቡድን ያገለለ ትግራይ ላይ የተቋቋመውን ጊዜያዊ መንግስት ያገለለ አካሄድ ነው እያለ ነው። ተፈናቃዮች መመለስ ያለባቸው ተቋማዊ በሆነ መንገድ ነው። እስካሁን ያልተመለሱት በፌዴራል መንግስቱ እምቢተኝነት ነው። እስካሁን ያልተመለሱት በፌዴራል መንግስት እምቢተኝነት ነው እንጂ በእኛ በኩል ደጋግመን ስንጠይቅ ነበር። ነገር ግን እምቢ በማለት ተፈናቃዮቹ እንዳይመለስ ያደረገው የፌዴራል መንግስት ነው ይልና ሁለት ትዕዛዝ ይሰጣል። ሁለት ትዕዛዝ ሶስት እናድርጋቸው። ሶስት አንድ እዛ የፌዴራል መንግስት በራሱ ፍቃድ ያሰፈራቸውን ታጣቂዎች ያስወጣ። አንድ ሁለት አካባቢዎቹ በትግራይ ክልል ስር ያደርግ። ይህን በቃል በቃል አይደለም የሚለው ሲጠቅሰው ምንድን ነው የሚለው መግለጫው ላይ
በትግራይ ክልል ሉዓላዊ ግዛት ስር ያለው ቦታ እያለ ነው የሚገልጸው። ስለዚህ ትግራይ ነው እያለ ነው። ወደዛ መምጣት አለበት የሚል ነው። መጥቶ በማን ስር መሆን አለበት? ቢያንስ ጊዜያዊ መንግስት ስላለ በጊዜያዊ መንግስቱ ስር መሆን አለበት። ሶስተኛ አመላለሱ ተቋማዊ መሆን አለበት። አሁን ይሄንን ቴዲ ቅድመ ሁኔታ እንጂ ትዕዛዝ እኮ አይደለም ልትሉ ትችላላችሁ። እኔ ግን እንደ ትዕዛዝ ነው ያየሁት፣ እንደ ትዕዛዝ ነው። ምክንያት አለ። አንድ ቲፒኤልኤፍ ቅድመ ሁኔታ እንኳን ለማቅረብ ፖዚሽን የለውም። አንድ ሁለት፣ እነዚህ የተባሉት ቅድመ ሁኔታዎችን ፕሪቶሪያ ስምምነት ውስጥ የሉ። ፕሪቶሪያ ስምምነት ውስጥ አንድ ነገር ያለው ከተፈናቃዮች ጋር በተያያዘ እሱም በሰብአዊ ጉዳዮች ስር ነው። ከዛ ጋር ተያይዞ ነው የሰብአዊ የሆኑ አገልግሎቶችን መመለስ ምናምን በሚሉት ዝርዝር ውስጥ ማለት ነው። የኢፌድሪ መንግስት የአገር ውስጥ ተፈናቃዮችን እና ስደተኞችን የሚመለሱበትን እና ሪኢንትግሬት የሚያደርጉበትን ከማህበረሰቡ ጋር የሚቀላቀሉበትን አይነት ሁኔታ ያመቻቻል። መቼ? ሁኔታው ሲፈቅድ። የፕሪቶሪያ ስምምነት ነው። ከጊዜ አኳያ በዚህ ጊዜ ተብሎ የተቀመጠ ነገር የለም። ሁኔታው ሲመች ነው የሚለው። ሁለት፣ ኃላፊነቱ የማን ነው? የፌዴራል መንግስት ነው። ዋነኛው ተፈናቃዮችን መመለስ የፌዴራል መንግስት ግዴታ ነው። ቲፒኤልኤፍ ምንድን ነው? ስቴክ ሆልደር ነው፣ ባለድርሻ አካል ነው። የአማራ ክልል ምንድን ነው? ባለድርሻ አካል ነው። ምክንያቱም እዛም ውስጥ የኛ ነው ብሎ የሚጠይቅ አካል ስላለ። አካባቢው ላይ ያለ አስተዳደር፣ ማህበረሰብ ምናምን እነዚህ ሁሉ ባለድርሻ ናቸው። ዋናው የዚህ ኃላፊነት ባለቤት ማን ነው? የፌዴራል መንግስት ነው። ስለዚህ የፌዴራል መንግስት በዚህ አይነት መንገድ ልመልስ የሱ ድርሻ እንጂ ቲፒኤልኤፍ አይደለም። ይሄ ሲሆን ነው ማለት የሚችለው። እንዴት አንድ የሆነ ውስን ሚና ያለው አካል ሙሉ በሙሉ በጉዳዩ ላይ ኃላፊ የሆነን አካል ይሄን ስታደርግ ብቻ ነው ተፈናቃይ የሚመለሰው እንዴት ይላል? ፖዚሽኑ ልክ አይደለም። ዋነኛው ባለቤት የፌዴራል መንግስት ነው። በዚህ ጉዳይ ላይ ተጠያቂው የፌዴራል መንግስት ነው። እንዴት አድርጌ መቼ ተፈናቃዮችን ልመልስ የሚለው በመመለስ ሂደት ውስጥ ለሚመጡ ነገሮች በሙሉ ኃላፊነትና ተጠያቂነት የሚወስደው ራሱ ነው። ግን ዞሮ አንድ ጉዳይ ስትፈጽም ያንን ጉዳይ የሚመለከታቸው አካላቶች ስላሉ እነሱን ማስተባበር እንዲያግዙ ማድረግ ያው ውጤታማ እንዲሆን ስራው ስለሚጠቅምህ ተሳትፋለህ እንጂ በዋናነት የፌዴራል መንግስት ስራ ነው። የፌዴሪ ገቨርንመንት ነው የሚለው ተፈናቃዮችን የሚመልሰው። ኢቭን የትግራይ ጊዜያዊ መስተዳደር ማለት ቲፒኤልኤፍ ማለት የፌዴራል መንግስት። ይሄ ፕሪቶሪያ ስምምነት ላይ ያለ ቲፒኤልኤፍ መጥቶ ተቋማዊ በሆነ መንገድ ነው መሆን ያለበት። እንዲህ ነው ምንም አያገባውም። እሱ ምንድነው ማለት ያለበት? የተፈናቃዮቹ ደህንነት ያሳስበኛል። ዋናው እሱ ነው። ደህንነታቸውን በሚመለከት ክብራቸውን በሚጠብቅ መልኩ ተመልሰዋል ወይ ሪኢንትግሬት ተደርገዋል ወይ እሱ ይመለከተዋል እንጂ ይሄ ሲሆን ነው ይመለከተው። የማይመለከተው ጉዳይ ላይ አቅጣጫ እየሰጠ ነው። አቅጣጫም ሰጥቶ ይሄን መንግስት ተቀብሎ ባለመፈጸሙ ነው ተፈናቃዮች ያልተመለሱት እያለ ይከሰዋል። ትዕዛዝ ነው እየሰጠ ያለው። ይሄን እናድርግ አገባውም ካላገባው እንዲህ አይነት ትዕዛዝ መስጠት እኮ አይመለከተውም። ሀሳብ ማቅረብ ይቻላል።
ግን ቲፒኤልኤፍ ምን እያለ ነው? ነው ይሄ ካልሆነ አይሆንም እያለ ሀሳብ አይደለም እያቀረበ ያለው። እንደው ለተፈናቃዮቹ ደህንነት ሲባል ለነሱ ክብር ሲባል እንደው በሚመጥናቸው አይነት መልኩ እንዲመለሱ ይሄ ቢደረግ ሀሳብ ማቅረብ እንደሚመለከቱ አካል ተገቢ ነው። ቲፒኤልኤፍ አቅጣጫ ነው እየሰጠ ያለው። ግን እሱ አይመለከቱም በመመለስ ጉዳዮቹን በማመቻቸት ረገድ ተቋማዊ ይሁን አይሁን የሚመለከተው ነገር የለም። የሚመለከተው ነገር ካለ ሀሳብ መስጠት ነው። ሀሳብ መስጠት ነው። ተፈናቃዮቹን ግን የመመለስ ጉዳይ የፌደራል መንግስት ነው። መልስ ተስማምቶ የለም እንዴ ተፈናቃዮቹ ይሄን ያክል ጊዜ እዚህ ለምን ይቀመጣሉ ብሎ ማሳሰብ እንደ አንድ ተስማሚ ግዴታው ነው። ግን ለዚሁም ፕሪቶሪያ ስምምነት ላይ እኮ የሌለው እኮ ነው ቅድመ ሁኔታዎች ግን ማስቀመጥ የማይመለከትህ ነገር ቢሆን ይሄ እንደ ትዕዛዝ ነው የሚቆጠረው። ለዚህም የሌለ ማለት ነው ፕሪቶሪያ ስምምነት ላይ የሌለ ለምሳሌ እዛ ያለ ታጣቂ አካል ይውጣ የሚል ፕሪቶሪያ ስምምነት ላይ ተፈልጎ አታገኙ። አካባቢ ወደ ትግራይ ይመለስ የሚል የለም። ተቋማዊ በሆነ መንገድ ምናምን ይባል የለም። ያለው ይሄ ብቻ ነው። አሁን ያልኳችሁ የፌደራል መንግስት ተፈናቃዮችን ምቹ ሁኔታ ሲያገኝ ይመልሳል። ኬት ነው ያመጣው? እዛ አካባቢ ያሉ ይውጣ ምናምን አሁን የሚጠቅሱት አሁን ጠቀሱ ብትባሉ የናይሮቢውን ስምምነት ይጠቅሳሉ። የኬንያውን የናይሮቢውን ስምምነት ይጠቅሳሉ። ግን የኬንያው የናይሮቢው ስምምነት ፕሪቶሪያ ስምምነትን እንዴት እናስፈጽም ብለው ተነጋግረው የተስማሙት ጉዳይ እንጂ አሳሪ አይደለም። ለምሳሌ ተፈናቃይ እንዴት እንመልስ የሁሉንም ጥረት ስለሚፈልግ ተብለው ሲነጋገር አንተ ታደርጋለህ አንተ እንዲህ እናደርጋለን ብለህ ተስማማለህ። የአፈጻጸም ጉዳይ ነው። ዲዲአር እንዴት እንፈጽም ሲባል እንዲህ የአፈጻጸም ጉዳይ ተስማማለህ። የናይሮቢው እሱ ነው። አፈጻጸም ደግሞ ከወቅታዊ አቅም ጋር ከወቅታዊ ነባራዊ ሁኔታ ጋር የተያያዘ ነው። ሲቀያየር አፈጻጸምም ይቀያየራል። ስለዚህ ናይሮቢ ላይ የተፈራረምከው የአፈጻጸም ስምምነት እሱን ይዘህ ይሄ ፕሪቶሪያ ስምምነት ብለህ መሮጥ የለብህም። ፕሪቶሪያ ስምምነት ላይ የለም አካባቢው ላይ ሌላ ታጣቂዎች ምናምን ይውጡ ምናምን የለም እንዲህ አይነት ነገር። ግን ዞሮ ለተፈናቃዮቹ ደህንነት ሲባል ስለሚያስፈልግ መውጣት አለባቸው። ደግሞ ወጥተዋል። የነበረው አንዱ ፋኖ ነው ወጥቷል። የለም ሁለተኛ የሻዕቢያ ሰራዊት ነው የለም። እሱ ያለው እዛ አካባቢ ላይ ያለ ሚሊሻ እና መከላከያ። ቲፒኤልኤፍ ከየት እንደሚያመጣው አላውቅም። ስምምነት ላይ የሌለን ነገር እንደ ቅድመ ሁኔታ አድርጎ ይሄ ካልተደረገ አይሆንም ማለት ያለ አቅም ያለ ፖዚሽን እንደ መዳፈር አይነት ነገር ነው። እኔ ራሱ ፌደራል መንግስት ለምን እንደማይሰሙ ግራ ነው የሚገባኝ። አትችልም። በቃ ቲፒኤልኤፍ አይችልም። ሀሳብ ማቅረብ ተፈናቃዮች ይመለሱ ብሎ መጨቅጨቅ በዚህ መልኩ ቢሆን ጥሩ ነው ብሎ ሀሳብ መስጠት እንጂ ይሄ ካልሆነ የሚል ነገር የለም። አካባቢ ወደ ትግራይ ካልተመለሰ በምን ስምምነት ነው የሚመለሰው? አከራካሪ ነው ብለህ ከተስማማህ በኋላ ይሄ አካባቢ ወደኛ ይመለሳል ማለት ምን ማለት ነው? እና ምኑን አከራካሪ ሆነ ወደ አንተ የሚመለስ ከሆነ አከራካሪ ነው እኮ ማለት እኮ ገና አልተወሰነም ማለት ነው። ለሁለቱም አይደለም ነው፣ ግን ሁለቱም የኔ ነው ብለው ይገባኛል የሚል ክርክር ያነሱበታል ማለት ነው። አከራካሪ ነው ኮንቴስትድ ኤሪያስ ናቸው ብለህ ከተናገርክ በኋላ እሱን ከፈረምክ በኋላ ወደ ትግራይ ክልል እንዲመለሱ ፕሪቶሪያ ስምምነት ያስገድዳል ማለት ምን ማለት ነው? እንደዛ እንዲመለሱ የሚያስገድድ ከሆነ ለምን ኮንቴስትድ አልካቸው? ጅል ይመስሉሃል ሰው ሁሉ። ምንም የሚያነሳው ነገር ከፕሪቶሪያ ስምምነት ጋር አያያዝም የለም። ከስምምነቱ ውጪ ግን እያነሳ እንደ ቅድመ ሁኔታ እያቀረበ ይሄ ካልተሟላ ተፈናቃይ አይመለስም ይላል። ትዕዛዝ ነው ይሄ።
የፌዴራል መንግስቱን ድርሻ ወስዶ ማለት ነው። በዚህ ጉዳይ ላይ በዚህ አሁን ቲፒኤልኤፍ በሚለው ደረጃ መናገር ያለበት የፌዴራል መንግስት ነው። ይሄ ሲሆን ነው የምመልሰው፣ ይሄ ካልሆነ አልመልስም ብሎ መናገር የሚችሉ የፌዴራል መንግስት። ለምን? ዋነኛው ኃላፊነቱ እሱ ነው። ኢፌድሪ አርቲክል 5(4) ላይ ፕሪቶሪያ ስምምነትን ሂዱና ኢፌድሪ ገቨርንመንት ፋሲሊቴትስ ዘ ሪተርን and reintegration of IDPs and refugees whenever the situation permits. ከዚህ ውጪ ስለተፈናቃይ ፕሪቶሪያ ስምምነት ላይ የተነሳ ነገር የለም። ግን ናይሮቢው ስምምነት ላይ ግን ተፈናቃይ እንዴት እንመልስ፣ ትጥቅ እንዴት ይፈታ በሚለው ጉዳይ ላይ የአፈጻጸም ስምምነት ታደርጋለህ። እሱን ይዘህ ፕሪቶሪያ ስምምነት በሚለው ማለት አትችልም። ከየት እንደሚያመጡት ግራ ነው የሚገባኝ። ሰው አንዱ ትዕዛዝ ነው የምለው ለዛ ነው የፌዴራል መንግስት ሊል የሚገባውን ቲፒኤልኤፍ ነው እያለ ያለው። ዋነኛ መላሽ እኔ ነኝ እኮ አለ። እኔም ምለው ከሆነ ይመለሳሉ፣ እኔም ምለው ካልሆነ አይመለሱም። ይሄ ፖዚሽን የማን ነው? ይሄ ፖዚሽን የፌዴራል መንግስት ነው በፕሪቶሪያ ስምምነት መሰረት። ይህንን ማለት የሚችለው ዋነኛው ፈጻሚ ነው። ቲፒኤልኤፍ እንደ አንድ ተስማሚ ጉዳዩ ይመለከተዋል እንጂ ይህን ጉዳይ ፈጻሚ አይደለም። አስፈጻሚው አካል በሚመቸው አይነት መልኩ ይመለሳል። እሱን መከታተል ያለ ችግር ተፈናቃዮች ጋር የሚደርስ ችግር የሰብአዊነት ጉዳይ ስለሆነ የቲፒኤልኤፍ ብቻ ሳይሆን የሁሉም ነው። አሁን ግን ቲፒኤልኤፍ ተፈናቃዮችን በሚመለከት የተለየ ባለቤት እኔ ነኝ ይላል። አይደለም። የፕሪቶሪያ ስምምነት ያንን አይነት ፖዚሽን አይሰጥም። አንዳቸው የምታቀርባቸውን ቅድመ ሁኔታዎች ደግሞ ፕሪቶሪያ ስምምነት ላይም የሉ። ለዛ ነው ትዕዛዝ ነው ያልኩት። የፌዴራል መንግስት ቦታ ነጥቆ እኔ ነኝ ዋነኛ መላሽ፣ እኔ ነኝ ዋነኛ አስመላሽ፣ እኔ ያልኩት ከሆነ ይመለሳሉ፣ እኔ ያልኩት ካልሆነ አይመለሱም። ኬት ነው ያመጣው? ይሄንን እኮ ነው ትዕቢት ነው እኮ የምለው። ይሄን እኮ ነው ትዕቢት የምለው። ይሄን ነው በቃ ሰው ያለ ቦታው ሲንጠራራ ማለት ነው። ይሄ ትዕቢት ነው። ይሄንን ነው ትዕቢት የምለው። በስምምነት ውስጥ የተሰጠህ ድርሻ ተፈናቃዮችን በሚመለከት የለም። እንደ አንድ ተስማሚ እና እንደ አንድ ሰብአዊነት ይመለከተኛል ካልክ በዛ ጉዳይ ስለ ተፈናቃዮች ልታወራ፣ ጥያቄ ልትጠይቅ፣ ችግርም ካለ ልትታገልም ጭምር ትችላለህ እንጂ ዋነኛ እኔ ያልኩት ከሆነ ነው የሚመለሱት። ይሄ ትዕቢት ነው። ይሄ የእውነቴ ነው ትዕቢት ነው። ቲፒኤልኤፍ አንዱ ትዕቢቱን የሚያሳየው ተፈናቃዮችን በሚመለከት ተቋማዊ በሆነ አይነት መልኩ ምን አገባ ትግራይን ህዝብ እኮ አትወክልም። ቲፒኤልኤፍ እኮ አይወክልም እኮ እንዴት ብሎ ነው የሚወክለው? የትግራይ ህዝብ ገና ወኪሎቹን አልመረጠም። ያደረገውን ምርጫ ውድቅ ሆኗል። የተለየ እኔ ይመለከተኛል ባይ ልትሆን አትችልም። የተለየ ትዕቢት ወጥሮ ካልሆነ በስተቀር ማለት ነው። አንዱ እሱ ነው። ሁለተኛው እየተሳካላቸው ነው አለ። እነማን? እነ ጌታቸው ረዳ። አንደርስታንድ አደርገዋለሁ ምን እያለ እንደሆነ ቲፒኤልኤፍ። እነ ጌታቸው ረዳ እየተሳካላቸው ነው አለ። ይሄ ከሃዲው ነው የሚላቸው ከሃዲው ቡድንና ይሄ የፌዴራል መንግስት በፍቃዱ ወልቃይት ላይ ያሰፈረው ታጣቂ ቡድን አብረው በሚሰሩት ስራና በሚያደርጉት ንግግር የተሳካላቸው ነው አለ። የተሳካላቸው ነው ሲል ምን ማለቱ መሰላችሁ? ሰውን እያደናገሩት ነው ይላል። እያደናገሩት ነው ሰው በዚህ ረገድ ተሳክቶላቸዋል ወይም እየተሳካላቸው ነው። ምን ማለቱ እንደሆነ ታውቃላችሁ? ቅድም ያልኩትን ነው። እነሱ የፕሪቶሪያ ስምምነት ከተፈረመ በኋላ
አንድ ነገር ላይ በጣም አተኩሮ ሰርተዋል። ያ ምን መሰላችሁ? የፕሪቶሪያ ስምምነት ስታተስ ኮን ነው የሚመልሰው፣ ወደ ስታተስ ኮን ነው የሚመልሰው የሚል ግንዛቤ ነው መፍጠር የፈለጉት። መንግስት ደግሞ ስለ ፕሪቶሪያ ስምምነት በወቅቱ ኢትዮጵያ አሸነፈች ከማለት ውጪ ምንም የሚለው ነገር አልነበረም። ይሄ ነው ስምምነቱ፣ እንዲህ ነው የሚል ነገር የለም። ጸጥ የሚለው ምንድነው? ኢትዮጵያ አሸነፈች ብቻ ነው። ቲፒኤልኤፍ ሰዎች ግን አንቀጽ ብሎ እየጠሩ ወደ ስታተስ ኮ ምንድን ነው የምትለው ነው ሪስቶር ኮንስቲቲዩሽናል ኦርደር የምትላለች። አጠቃላይ የፕሪቶሪያ ስምምነት ስታተስ ኮን መመለስ ነው የሚለው ግን እንደዛ ማለት ግን አይደለም። ሪስቶር ኮንስቲቲዩሽናል ኦርደር ማለት ኮንስቲቲዩሽናል ኦርደሩ ህገ መንግስታዊ ስርዓቱ ህገ መንግስታዊ አሰራሩ ተጥሷል በማን በቲፒኤልኤፍ። እሱን ሪስቶር ማድረግ ነው። ሪስቶር ለማድረግ አንዱ በህገ ወጥ መንገድ ወይም ህገ መንግስቱ በማይፈቅደው መልኩ ያደረጉት ምርጫ ምን ይሆናል? ውድቅ ይሆናል። አንድ የፌደራል መንግስት ትግራይ ውስጥ በህገ መንግስቱ መሰረት የተሰጡ ስልጣኖች አሉ፣ እነሱን ይቀበላል። እነዚህ ናቸው። ምናልባት ሌሎችም ሊኖሩ ይችላሉ። ብቻ ግን የተጣሰ ህገ መንግስታዊ ስርዓት አለ፣ ኦርደር አለ። እሱ ተጥሶ ስለነበር እሱ ወደ ነበረበት ቦታ መመለስ ነው። እነሱ ግን ምን አሉ? ከጦርነቱ በፊት ወደ ነበረው ነገር ሁሉም ነገር ይመለሳል አሉ። እንደዛ ከሆነ ታዲያ ለምን ከጦርነቱ በፊት ነው ምርጫ የተደረገው ትግራይ ላይ? እንደዛ ከሆነ በዛ ምርጫ የተመረጠው ቲፒኤልኤፍ ለምን መንግስት ሆኗል? ለምን አንቀጠል? አሁን ይሄን ብትጠይቋቸው ምን ይላሉ? ጻድቃን ነው ይላሉ። ጄኔራል ጻድቃን ባለቀ ሰዓት ጊዜያዊ መንግስት ይቋቋማል ቲፒኤልኤፍን ለመበቀል ብሎ እንጂ እኮ የፌደራል መንግስት ምንም አላለም ነበረ ነው። እኔ ልንገራችሁ፣ ጻድቃን አይደለም። የፌደራል መንግስት በመሰረቱም ወደ ጦርነት ውስጥ የገባው ምርጫ ማድረጋቸውን ተከትሎ ነው። ምርጫው የጨረቃ ነው፣ የጨረባ ምርጫ ነው ብሎ የዛን ምርጫ ውጤት አልቀበልም ብሎ ስለዚህ ይሄንን አልቀበልም ብሎ የምርጫውን ውጤት አልቀበልም ህገ መንግስታዊ እውቅና የሌለው ምርጫ ነው ብሎ ጦርነት ውስጥ የገባ አካል በዛ ምርጫ የመጣውን ውጤት መሰረዝ አለበት ብሎ እንዴት አይጠይቅም? ጄኔራል ጻድቃን እስኪያነሱት እንዴት ይጠብቃል? አንዳንዶች ይገርሙናል። ጄኔራል ጻድቃን በዚህችን ጉዳይ እኮ እዚህ ውስጥ የከተታት ሲሉ እንደነሱ ማናስብ ነው ይመስላቸው። ራሱ የፌደራል መንግስት ምርጫ መደረጉ ትክክል አይደለም ብሎ ነው ወደ ጦርነት የገባው። ስለዚህ ውጤቱ መሰረዝ አለበት ብሎ ስምምነቱ ላይ ግፊት የሚያደርጉ እንደውም በዋናነት እሱ ላይ የፌደራል መንግስት ራሱ ያነሳው ጥያቄ ነው። ከመቀበልም ውጭ ምርጫም አልነበራቸው። ምርጫም አልነበር የነበሩበት አይነት ሁኔታ ምንም ነገር ከመቀበል ወደኋላ እንዲሉም ይፈቅዳል ነበር። ሪስቶር ኮንስቲቲዩሽናል ኦርደር ማለት ስታተስ ኮን መመለስ ማለት አይደለም። እነሱ ግን ወደዛ እንዲተረጎም የፈለጉት ወደ ስታተስ ኮ መመለስ ነው ማለት ከሆነ ምን ሊሆን ነው? ምዕራብ ትግራይ ወይም ወልቃይትም ወደ እነሱ ሊመለስ። ይህን ማደናገሪያ ሲሰሩ ነበር። አሁን ሲጣሉ እና እውነቱ ሲወጣ አብዛኛው ሰው እንዲህ ፕሪቶሪያ ስምምነት ማለት ጀመረ። እስከዛሬ የሚሉት ነገር እንዲህ ማለት ጀመረ። አሁን እነ ጌታቸው ረዳ ተሳካላቸው የሚሉት እሱ። እነ ጌታቸው ረዳ ምን አሉ? ተፈናቃይ የመመለስ ጉዳይ ከፖለቲካ ከሴኪዩሪቲ ጋር አይገናኝም፣ ሰብአዊ ጉዳይ ነው፣ ከምንም ነገር ይቀድማል። ስለዚህ አካባቢውን አምጡ፣ የደህንነታቸው ጉዳይ በሚል ተፈናቃይ ማገት ኢሰብአዊ ድርጊት ነው ማለት ጀመሩ። የፕሪቶሪያ ስምምነት ላይ እንዲህ የተስማማ ነው። አሁን እየተበላሸባቸው መጀመሪያ እነሱ ምን ሲሉ ነበር? አካባቢው ሳይመጣ ወደ ስታተስ ኮ ሳይመለስ እና አካባቢው ሳይመጣ ተፈናቃዮቹ ቢመለሱ የደህንነት ጉዳይ ምናምን ይሉ ነበረ። መጻቃን መጥተው
ጌታቸው ረዳ መጥተው ምን አሉ? ምን በእኛ እኮ ስንስማማ በራሱ የተፈናቃይ ጉዳይ ነው ያስገባ ነው ሂውማኒቴሪያን በሚለው ጉዳይ ውስጥ ነው። እዛ ውስጥ እኮ የገባበት ጉዳይ ቀዳሚ ጉዳይ ስለሆነ ነው። ስለዚህ የፖለቲካ ጉዳይ እንደ ቅድመ ሁኔታ በማንሳት የደህንነት ጉዳይ እንደ ቅድመ ሁኔታ በማንሳት ኢሰብአዊ በሆነ አይነት ሁኔታ ውስጥ ያሉ ሰዎች ሰብአዊ ቢያንስ በንጽጽር ሊባል በሚችል አይነት ሁኔታ ውስጥ እንዳይኖሩ እንቅፋት መሆን የለብህም የሚል ነገር አነሱ። አሁን አፈር በላ አካባቢ ወደኛ ካልመጣ የሚለው ነገር አፈር በላ ስምምነቱ የማይደግፈው ጉዳይ ሆነ። ለካ ከስምምነቱ ውጭ ነው እንደዚህ አይነት ቅድመ ሁኔታ የሚያመጡት። አንድ ሁለት፣ ይሄ ጉዳይ ደግሞ የፌዴራል መንግስት ስራ ነው ተባለ። ተፈናቃዮችን በሚመለከት ይሄ ጉዳይ የፌዴራል መንግስት ጉዳይ ነው። ስለዚህ ፌዴራል መንግስት ጉዳይ ከሆነ በዋናነት የሱ ግዴታ ነው። ቲፒኤልኤፍ ምን ቤት ነው እኔ ስለው የሚፈቀደው እኔ ካላልኩ የሚለው የማይመለከተው ያልተሰጠው አይነት ፖዚሽን ነው ለራሱ ሰጥቶ ራሱን ሹም ያስቀመጠው የሚል ነገር አነሱ። አሁን እየተሳካላቸው ነው እኮ የሚሉት የእነሱ ውሸት መፍረሱን እኮ ነው። እነሱ የገነቡት ውሸት እየፈረሰ መሆኑ ነው። እንግዲህ ሰው ስንት እንዲያልደረግነው ነገር እየፈረሰብን ነው የሚሉት ለጌታቸው ረዳ ስኬት ነው። ሰው ጌታቸው ረዳ ይሳካላቸው ያሉ አንዱ ጉዳይ ይሄ ነው። ቲፒኤልኤፍን በማሳጣት ኦፍ ኮርስ አጥበው ነው ያሰጡት። በደንብ ነው የገለጡት። በደንብ ኢቭን ድጋሚ በትግራይ ህዝብ መነገድ እንዳይችል ያደረጉት አሁን መግለጫቸው ላይ ይላሉ። ይሄ ከሃዲ ቡድን ጊዜያዊ መንግስት በነበረበት ጊዜ የትግራይን ህዝብና ሉዓላዊ ክልሉን ሲጎዳ እንዳልነበር ዛሬም ቀጥሎበታል ይላሉ። ከጠላት ጋር ተሰልፈው ይላሉ። እነሱ ከወዳጅ ጋር ተሰልፈው ነው እንግዲህ ከወዳጅ ጋር ተሰልፈው ነው እነሱ እንግዲህ ከጠላት ጋር ተሰልፈው ነው። በራሱ ያ በፕሪቶሪያ ስምምነት ለመገዛት ፍላጎት የሌላቸው መሆኑን የሚያሳይ ነው። የተስማማው አካል ነው ቢያንስ ጠላት እንዲህ ማለት የለብንም። ለምንድን ነው ኬንያ ላይ ሄደህ የሻዕቢያ ሰራዊት ፎሬን ፎርስ በሚል እንደዚሁም ደግሞ የሀገር ውስጥ ኃይሎች ከአካባቢ መውጣት አለባቸው የሚል ናይሮቢ ላይ የተስማማበት ዋነኛው እኮ ምክንያት እነዚህ አካላቶች እስካሉ ጊዜ ድረስ ተፈናቃዮቹን ወደዛ መመለስ ከነሱ ጋር ስላልተስማማን ስላልተግባባን ስምምነት ስላላሰርን እነሱን እንዲያታደርጉ ብለን ማስገደድም መጠየቅም አንችልም። በስምምነት አንጠይቃቸውም። እነሱ መውጣት አለባቸው። ማን መሆን አለበት? መከላከያ ሰራዊት መሆን አለበት። ለምን መከላከያ ቢያንስ ባናምነው ግን ምን አለ ነው ስምምነት አለን ብለህ እኮ ነው ይሄ ስምምነት አሳስሮሃል። አሁን አንተ ስምምነት ካልገባኸውና ትናንት ከሰጋኸው አካል ጋር ግንኙነት ፈጥረህ ስምምነት ያደረግከው አካል ጋር የቀረቡ የራስህን ሰዎች ካዲ ትላቸዋለህ። ኤኒዌይስ በደንብ ነው ያጋለጡት። ቲፒኤልኤፍ በደንብ ምንም የራሱን እንዳይሸፍን አድርጎ እርቃኑን ያስቀመጡት። እርቃኑ ደግሞ ሰዎቹ ተፈራራሚ አካላት ናቸው። ስለዚህ ዲቴል ነው የሚያውቁት። እያንዳንዱ አንቀጽ እኮ ሲገባ ምን አውርተው እንደሆነ እኮ እኛ ብዙዎቻችን አናውቅም። እነሱ ግን ያውቃሉ። እያንዳንዷ ቃል የተቀመጠችው ምን ለመግለጽ እንደሆነ እነሱ ተነጋግረውበት ያስቀመጡት ጉዳይ ነው። በፕሪቶሪያ ስምምነትማ ተው በደንብ ነው ያሰጧቸው። እሱን ነው የተሳካላቸው ነው የሚሉት። ህዝቡንም እያደናገሩት መጥቷል። አሁን ህዝቡ ምን እያለ መጥቷል ማለት ነው እንዴ? እናንተ ይሄንን ቅድመ ሁኔታ ከየት አምጥታችሁት ነው የተስማማችሁት? እንዲህ ከሆነ አሁን ላይ መልሳችሁ ደግሞ ከስምምነት ውጪ ደግሞ የምትጠይቁት ለምንድን ነው እየተባሉ ስለሆነ
የተባሉ ስለሆነ ነው የተሳካላቸው ነው እያሉ ያሉት። እንዴትም አድርገው ማስተባበል አልቻሉም።